የቀደመ ነው ከኔ በፊት የተገኘ ነው ስለዚህ ብዙዎች በዚህ መጽሐፍ አንብበው እንደ ጥበብ መጽሐፍ ይሁን እንደ ህይወት መጽሐፍ ይሁን እንደሚድኑበትም ተመልክተውት ይሁን ከመጽሐፉ አንዳች ነገር አግኝተው መጽሐፉን ይዘው ተጉዘው ሪሊ ሰዎች ዲሲፕ ስለተደረጉ ነው ስለተጨበረበሩ ነው መጠየቅ አለብን አንዳንድ ምናነሳቸውን ሐሳቦች በተለምዶ ዝም ብለን ተነስተን ምንናገራቸው ነገሮች ልንፈትሽ ይገባል ስለተጨበረበሩ ሰዎች ስላጨበረበሯቸው ነው ምታት ስላደረጉባቸው ነው አይደለ እንደዛ አይነት አስተሳሰብ ስቱፒዶች ስለሆኑ ነው የማያውቁ ስለሆነ ነው ወይ እና መገለጽ ስለሌላቸው ነው ዕውቀት አልባዎች ስለሆኑ ነው ይሄንን መጽሐፍ ቅዱስ ትሬዠር አድርገው ይዘውት ለዘመናት እየተጓዙ የመጡት እንግዲህ ዝም ብለን ብንመለከት እንደው ተጠርዟል ወይም ደግሞ ባሁኑ መልክ ተገኝቷል ብለን ከምንለው እንግዲህ ወደ 1700 ምናምን ዓመት በፊት ነው እንግዲህ የሆነው እና ይሄንን ሁሉ ዘመን ሲጓዝ የተጓዙ ሰዎች የመጡ ሰዎች ስለማያውቁ ነው ዲሲፕድ ሆኖ ነው ወይም እኛን ለማጭበርበር ሌላ ኢንቴንሽን ኖሯቸው ነው አይደል ይሄንን ነገሮች በደንብ ምንለውን ነገር እንድንፈትሽ ነው ማለት መፈተሽ አለብን አይደለ እንግዲህ አሁን ያለንበት ኤጅ የለውጥ ኤጅ ነው ሁሉም ሰው is not comfortable አይደለም በሃይማኖት ኮምፎርታብል አይደለም በፖለቲካ ኮምፎርታብል አይደለም በኢኮኖሚ ኮምፎርታብል አይደለም ለውጥ አለ አይደለ ለውጥ ይፈልጋል ይታገላል አንድ የተሻለ ስብዕናና ማንነትን ለማያዝ ይፈልጋል ስለዚህ ትግሉ አመጹ በአካባቢው ካለው ነገር ይጀምራል ለማመጽ ይነሳል ስለዚህ ለማመጽ ሲነሳ አጠገቡ ያለው ነገር አይ ይሄ ትክክል አይደለም ብሎ ማለት ከኔ ኤክስፒሪየንስ ተነስቼ ነው ትክክል አይደለም ብሎ እኔ ሪሊ ነገሩን አውቄው ነገሩን ተረድቼው ነገሩን በትክክል በተጻፈበት ኢንቴንትና መንፈስ ገብቶኝ ነው ትክክል አይደለም ምለው ወይስ ካለኝ ከራሴ የውድቀትና መነሳት ሐሳብ ተነስቼ ነው ነገሩን ትክክል አይደለም ምለው መጠየቅ አለብን ማለት መጠየቅ አለብን ምናልባት አሁን እኔ እንዲህ አይነቶችን ሐሳብ ሳነሳ በአንዳንዶች ዘንድ ይሄ ሃይማኖተኛ ሪሊጂየስ ሊል ይችላል ሰው ለቀደመው ነገር አድሂር ካደረገ ሃይማኖተኛ ይባላል ወደዚህ ትሚ የቀደመው ነገር መጣል ነው መንፈሳዊ የሚያስብለው የቀደመው ነገር መተው መጣል እና የሚመጡ አዳዲስ ሐሳቦችን ከነሱ ጋር ራስን ኢንካልኬት አድርጎ መጓዝ ነው ስፒሪቹዋል የሚያስብለው ሞደርናይዝ የሚያስብለው ሲቪላይዝድ የሚያስብለው የሰለጠነ የሚያስብለው እንደዛ ነው